بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تسألون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. ثم أما بعد فسلام الله عليكم ورحمة الله وبركاته. إن شاء الله إخوة الكرام عباد الله، الزواج سنة الأنبياء أو عن الأسرة الإسلامية إن شاء الله በዚህ ጉዳይ ላይ ይሆናል ማለት ነው። የዛሬው አላህ የፈቀደውን ያክል በዚህ ጉዳይ ላይ እንወያያለን። الزواج سنة الأنبياء ጋብቻ የነብያቶች መንገድ ነው። ነብያቶች ያለፉበት ነው። የነሱ ጎዳና ነው። የነሱ አካሄድ ነው። ለጋብቻ ለትዳር ክብር መስጠት አለብን። ቦታ መስጠት አለብን። ውስጣችን ታላቅነት ሊኖረው ይገባል። የነብያቶች መስመር ነውና ማለት ነው። ጋብቻ የሚባለው ነገር እንደ ቀላል ነገር አድርገን መመልከት የለብንም። ትልቅ ነገር ነው። ትልቅ ገበያ ነው። የነብያቶችም ጎዳና ነው። يقول الله جل وعلا ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية. الله سبحانه وتعالى كانت بفيت بأرقت ملاكتኞችን ልከናል ይላል ጌታችን አላህ سبحانه وتعالى ለነሱም ዘርን አድርገናል ይላል አላህ سبحانه وتعالى። ስለዚህ ለባለፉት ነብያቶች በእርግጥ አላህ سبحانه وتعالى ልኳል። ለነሱም ደግሞ وجعلنا لهم أزواجا وذرية ዘርንና የትዳር አጋርን አድርገናል እያለ ነው። ነብያቶች ያለፉበት ነው ትዳር የሚባለው ነገር ማለት ነው። ምናልባትም ታላቋ ወስያ አለች አላ وهي العقيدة አቂዳ ነው። ነዓም ተውሂድ ነው ቅድሚያ የሚሰጠው ለማንኛውም ነገር ግን ሁሉም ነገር በተጓዳኝ መዳሰስ አለበት። የግድ ነው። አቂዳም ብቻ አንቀን ሚስቶቻችንን እንዳንበድል፣ ሰዎችን በድለን ራሳችንን እንዳንበድል በአቂዳ ተጓዳኝ ትዳር የሚባለውን ነገር የግድ ክብሩን መጠበቅ አለብን። ነብዩ አለይሂ ሰላቱ ወሰላም አስተምረውታል። አላህ Subhanahu Wa Ta'ala በቁርአን ገልጾልናል። ነብያቶች ያለፉበት ነው። ነብያቶች የተጓዙበት ነው። ነብያቶች የሄዱበት ነው። يقول الله جل وعلا يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها. الله Subhanahu Wa Ta'ala እናንተ የሰው ልጆች አላህን ፍሩ። اتقوا ربكم الذي خلقكم من نفس واحدة ያንን ከአንዲት ነፍስ የፈጠራችሁን አላህን ፍሩ። አላህ Subhanahu Wa Ta'ala ይለናል اتقوا ربكم الذي خلقكم من نفس واحدة وجعل منها زوجها ከሷ አጋሯን ያደረገላት አጣማጇን ያደረገላትን ያንን ጌታ ፍሩ። አላህ Subhanahu Wa Ta'ala وبث منهما رجالا كثيرا ونساء ከዛ ወንድና ከባለቤቱ ብዙ ወንዶችንና ሴቶችን በምድር ላይ የበተነ ያሰራጨ የሆነውን ጌታ አላህን ፍሩት። ያንን ጌታችሁን ፍሩ። ስለዚህ የሰው ልጆች እንደዚህ ምድርን አጥለቅልቀዋት ያሉት በምንድን ነው? ከአባታቸው አደም እና ከእናታቸው ሐዋ በመነሳት ነው።
የሰው ልጅ የመሰረት ድንጋይ አደምና ሐዋ ናቸው። ሁለቱ ተቀናጅተው ነው። አደም ብቻውን አይደለም ያስገኘው፣ ሐዋም ብቻዋን አይደለም ያስገኘችው። የአደምና የሐዋ የቅንጅት ውጤት ነው። አላህ ሱብሓነሁ ወተዓላ እየነገረን ነው። ስለዚህ ከአንድ ነፍስ ነው የመጀመሪያ የሰው ልጆች መነሻ የመሰረት ድንጋይ አደሙ አለይሂ ሰላም ታላቁ የአላህ ነብይ አደም ናቸው። የሰው ልጆች አባት። ማንኛውም አካል ደግሞ ይሄንን ያምናል። የትኛውም ከሰማይ የመጣ እምነት ሁሉ አባታችን አደም እናታችን ሐዋ እንደሆነች ያረጋግጣል። ሳይንቲስቶች ወይንም ደግሞ ዳርዊን ቲዎሪን ተውና ወደ ጎን بغض النظر عن هذا القول الخبيث الاعتقاد الخبيث። ስለዚህ ትዳር የሚባለው ነገር የአባታችን የአደም የእናታችን የሐዋ እነሱን አላህ ሱብሓነሁ ወተዓላ ለመጀመሪያ የትዳር አጋር አድርጎ አሳይቶናል። እንዴት አብሮ መኖር ዓለም የምትጣፍጠው በሚስት ነው፣ በባለቤት ነው። አደም ብቻውን አይደለም የኖረው። አደም ጀነት ውስጥ ነዓም፣ ነገር ግን ጀነት ውስጥ ምን አለ? የትዳር አጋር አለ። ይኸው ሐዋን አላህ ሱብሓነሁ ወተዓላ ለሱ የደስታ ማረፊያ አድርጎ አላህ ሱብሓነሁ ወተዓላ ከጎኑ አደረገለት፣ ፈጠረለት ሐዋን። ስለዚህ ያለ ባለቤት ዓለም አይጣፍጥም ማለት ነው። ከተማውም አያምርም፣ ቤቱም አይሞቅም፣ ሁኔታም ኑሮም አይሞቅም፣ አይደምቅም፣ አያምርም፣ አይጣፍጥም፣ ደስም አይልም። ብቸኝነት ማለት ነው። ላጤነት ይሉታል በዘመነኛው ገለጻ። ላጤነት ያስጠላል። ስለዚህ አባታችን አደም አግብቷል፣ አሳይቶናል። አግብተን ለትዳር ክብርና ቦታ መስጠት አለብን። የዓቂዳ ሰው የሆነ ደግሞ የአላህ ሱብሓነሁ ወተዓላ ንግግር ነውና የዓቂዳ አካል የሆነ ቁርአን የሚያሳምረው በቁርአን ላይ የሚመራ በቁርአን የሚመራ አካል ለትዳር ቦታ ይሰጣል። ለትዳር ቦታ ይሰጣል። ያገባ እንዴት ማግባት እንዳለበት፣ ያገባ እንዴት መኖር እንዳለበት፣ ያላገባ ማንም ማግባት እንዳለበት እንዴት ነው ሂደቱ? ኑሮ እኔ አግብቻለሁ፣ ወልጃለሁ፣ አንድ ሁለት ልጅ አለኝ፣ እንዴት ነው የምኖረው ከሚስቴ ጋር? ሰለፎቻችን የሰጡን ያስተማሩን ነብዩ አለይሂ ሰላቱ ወሰለም የሰጡት አስተምሮት አለ። ትልልቅ ሰዎች እኮ የሚሉት ነገር አለ። እንደው ቢቻል ኖሮ ለትዳር ዱዓ የሚደረገው ማህፀን ውስጥ ሆኖ ነበር ይላሉ። አሁን ተወልደ እኔ ገና ነኝ፣ እኔ ገና 10 ዓመቴ ነው። እንደዛ አይደለም። አሁኑኑ ተማሩ፣ ይግባ፣ ተረዳው በደንብ። አግብተህም ከሆነ ደግሞ ተመልከት። ትልቅ የአላህ ታምር ነው። አላህ ሱብሓነሁ ወተዓላ በተከበረ ቃሉ ይነናል፣ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ። ከአላህ ሱብሓነሁ ወተዓላ ተአምርና ትንግርት ይመደባል። ከራሳችሁ የሰው ልጅ የሆነ አጣማጅ አላህ ሱብሓነሁ ወተዓላ ፈጠረላችሁ። ሊተስኩኑ ኢለይሃ ወደሷ ልትረጋጉ ዘንዳ። መረጋጋት የሚባለው የልብ እርካታ የሚገኘው የትዳር አጋር ሲኖር ነው። አለበዛ እርብሽብሽ ያለ ነው የሚኖረው ኑሮ ማለት ነው። እርብሽብሽ ያለ ያልተረጋጋ የሆነ እዛም ሰው ተረጋግቷል ማለት አይደለም። ሐራምን የሚያሳድድ እኮ አለ አይደል? ወደ ሐራም የሚሯሯጥ አለ። በመጠጥ በርባሪነት በተለያዩ ሴቶች ጋር እነ ዛሬ ጸይሟ ጋር ነገ ቀዩዋ ጋር ታችኛዋ ሰፈር ጋር ላይኛዋ ሰፈር ጋር ይሯሯጣል። ምን ከሌለው? ትዳር ከሌለው። ትዳር ካለህ ግን ትረጋጋው። ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተ ወረሕማ። በእናንተ መካከል አላህ ሱብሓነሁ ወተዓላ ፍቅርንና እዝነትን አደረገ። በእነማን ማለት ነው? ወጀዐለ በይነኩም በይነ ዘውጂ ወዘውጀቲህ፣ በባልና በሚስት መካከል አላህ ሱብሓነሁ ወተዓላ መወዳን ፍቅርን አድርጓል። ውደት አለ። እንደ እናትህ የምታዝንልህ ከጎነህ ትቆምልሃለች። አዎ ነዓም። እየተቆጣች ትወድሃለች፣ እየተቆጣች እየገለመጠች ትወድሃለች። ዘውጀት አላህ ሱብሓነሁ ወተዓላ ነው እያለን ያለው። ወጀዐለ በይነኩም መወደተን ወረሕማ፣ በእናንተ መካከል ፍቅርንና እዝነትን አደረገ አላህ ሱብሓነሁ ወተዓላ በባልና በሚስቶች መካከል። ምናልባትም አንዳንድ ሰዎች ኖረው ልክ የደባል ህይወት የሚኖራሉ፣ የሚጨቃጨቁ ሲወጡ ሲገቡ። ይሄ የወንጀል ውጤት የአላህ ቃልም አይተረጋገጠ ነው። በባልና በሚስት መካከል ፍቅርን አድርጓል፣ እዝነትን አድርጓል አላህ። ሁለት ሰዎች ሲጨቃጨቁ ካየህ የማዕሲያ ውጤት ነው፣ የወንጀል ውጤት ነው። አውሬ ትሆንበታለች፣ አውሬ ይሆንባታል። መካከላቸው ያለ የዲን እንከን የዲን ጉድለት ውጤት እንጂ ፍቅርማ አላህ ሱብሓነሁ ወተዓላ ሰጥቻለሁ አድርጌያለሁ እያለ ነው። ኢነ ፊ ዛሊከ ለአያትን ሊቀውሚ የተፈከሩን። ይህ ለሚያስተነትኑትና ለሚያብላሉት ለሚያስተውሉ ሰዎች ትልቅ ትንግርት ነው እያለ ነው አላህ ሱብሓነሁ ወተዓላ። ምን ባልና ሚስትን አጣጥሞ ማኖሩ አላህ
ይሄ ለኛ ለወንዶች አጋር ሴቶችን ማድረጉ ትንግርት ነው። ነገር ግን ሰው ቦታ አይሰጠውም። ይሄንን ሰው ቦታ አይሰጠውም። ለምዶታል። እንትና ተጋቡ፣ እንትና ተፋቱ። በቃ ጧት ማታ የምናየው መጋባት፣ መለያየት፣ መጋባት በቃ ልምድ ነገር ሆኖ እንደ ልምድ እንደ ትንግርት አይደለም ሰው የሚያየው። ግን ትልቅ ተአምር ነው። አላህ ሱብሓነሁ ወተዓላ ከኛ ጋር የሚጣጣሙ ተመልከት። እናቷ ጋር ከህፃንነት ጀምራ ያደገች ሴት ልጅ መጨረሻ ላይ እናቷ ጋር ምን ይልባታል? አይሄድላትም ኑሮ። እናቷ ጋር ከ15 ዓመት ለትዳር ከደረሰች በኋላ አይመቻትም ቤቱ። እዛም መተናፈቀው አለ። እንግዲህ አላህ ሱብሓነሁ ወተዓላ ይህንን አድርጓል እንጂ አለበለዚያ እንደ ህፃንነቷ እማዬ እንደምትለው እንደ ህፃንነቷ እናቷ ላይ ልጥፍ ብትል ኖሮ ሌላ አካል አታስታውስም። ነገር ግን አላህ ሱብሓነሁ ወተዓላ ሴትና ወንድን የመሳሳብ ባህሪ እንዲኖራቸው አድርጓል። ይጋባል። አዎ ከሰማይ እምነት አለን የሚለው አካላቶች በየትኛውም ቦታ ሀታ እምነት የሌለው አካል ራሱ እንትና ተጋቡ ተፋቱ እንሰማለን። ሰርግም ምንም ማለት ነው። በብዙ አይነት ያው በሐራሙም በምኑም ማለት ነው። ስለዚህ ወጀዐልና በይነኩም መወደተ ወረሕማ በእናንተ በባልና በሚስቶች መካከል እዝነትን ፍቅር አድርገናል አላህ ሱብሓነሁ ወተዓላ አድርጓል ይሄንን። ስለዚህ ሚስት ማለት የትዳር አጋር ማለት የኑሮ የህይወትህ ትልቋ የውሃ ልክ ብንላት ያንሳታል ነው። አዎ ያንተነት መቆም ያንተ ህይወት በሁለት እግሩ የሚቆመው የትዳር አጋር ሲኖርህ ነው። ክብር ስጣት፣ ውደዳት፣ አፍቅራት፣ ፍቅር ስጥ፣ አማክራት፣ ተግባባ፣ ተዳደር ከሷ ጋር ያለህን ነገር ማለት ነው። ውስጥ ይሄ መኖር አለበት። እንደው ነቅ አድርገህ ሴትነት የሚለውን ሰጥተህ እንደ ባሪያህ እንዳትመለከታት። የህይወት አጋር ናት። የኑሮህ ምንድናት? بعد العقيدة أو بعد محبة الله ومحبة رسول الله صلى الله عليه وسلم ألج عند إناتك قولنهم متقوم اللهنات بوتها ستات كبر ست وجعلنا بينكم مودة ورحمة إيه يقد للنوداتو يقدنو بعدما ذكر الله تعالى الله سبحانه وتعالى يهننم አንቀጽ አሁን ያነበብኩላችሁ አንቀጽ ይህንኛውን አንቀጽ ከተናገረ በኋላ ነው ያለው ومن آياته أن خلقكم من تراب ثم إذا أنتم بشر تنتشرون الله سبحانه وتعالى እንዲህ ይለናል ከተአምሩ ከትንግርቱ ይቆጠራል ይመደባል አለ أن خلقكم من تراب ከአፈር ፈጠራችሁ አባታችሁ ከአፈር ተፈጠረ ثم إذا أنتم በሸሩን ተንተሽሩን ከዛ እናንተ በምድር ላይ የሰው ልጆችን የምትበተኑ የሰው ልጆች ሆናችሁ ተንቀሳቃሽ የሚያስብ ኑሮ የሚፈልግ የሚቆፍር የሚያርስ የሚያርም የሚነግድ የሚያስከድ ሁሉ ነገር የሚያስብ ሆናችሁ ምድር ላይ ተበተናችሁ። አስላችሁ ግን ከምንድን ነው የመጣው? ምን ተራብ ከአፈር ማለት ነው። ከአፈር አላህ ሱብሓነሁ ወተዓላ የፈጠረው ተመልከት፣ ይናገራል፣ ያስባል፣ ተውሂድ ይይዛል፣ አቂዳ ይይዛል። የሰው ልጅ ከጭቃ ቢሰራ ሸክላ ነው የሚሰራው። አላህ ሱብሓነሁ ወተዓላ የሚገርም ተአምር ትንግርት ነው። ስለዚህ ሚስትህ የችግር ተካፋይ፣ ሚስትህ የኑሮ ተጋሪ፣ ሚስትህ የማንነት መገለጫ፣ ሚስትህ በአቂዳ ላይ የምትረዳህ፣ ሚስትህ በተውሂድ ላይ የምትረዳህ፣ ሚስትህ ታላላቅ ነብያቶች ያለፉበት ህይወት ነው። እነሱም አግብተው እንደዚሁ ሚስት ነበራቸው። አንተም ሚስት ይዘሃል። ነብያቶች ሚስቶቻቸውን እንደያዙት ያዝ። በቃ አክብረዋቸዋል፣ አክብር። አፍቅረዋል ባለቤቶቻቸውን አፍቅር። ሚስትህን ለምን ታፈራለህ? ስለዚህ ይሄ ትልቅ ነገር ነው። አደራ ብንመለከት እስኪ ከነብያቶች እንነሳና እንመልከት። ለምሳሌ አደም አለይሂ ሰላም አደምን ይመስል ታላቁ አባታችን የሰው ልጅ አባት አደም አለይሂ ሰላም አላህ ሱብሓነሁ ወተዓላ በተከበረ ቃሉ ስለ አደም ይለናል። ወቁልና ያ አደም እስኩን አንተ ወዘውጁከል ጀና አደም ሆይ አንተ ከነባለቤት በጀነት ኑር አልነው። ወኩላ ሚንሃ ረገዳ ከጀነት ጸጋ በስፋት ተመገብ። ሐይሱ ሽእቱማ እንደፈለክ በመጠንም እፈለክበት ቦታ በፈለክበት ጊዜ ሐይሱማ ሽእቱማ እፈለጋችሁበት እንደፈለጋችሁ ብሏል ናቸው። ወኩላ ተመገቡ አደምና ሐዋ ተመገቡ ብሉ ረገዳ በስፋት ተመገቡ ያለ መጠን ያለ ልክ ብሉ ተመገቡ ተንበሻበሹ አልናቸዋል።
ሐይቱ ሽእቱማ ወላ ተቅረባ هذه الشجرة ባይሆን ይችን ዛፍ እንዳትቀርቡ አልናቸው አለ። ፈተኩና ሚነ الظالمين ከበደለኞች ትሆናላችሁና አልናቸው። እስኩን አንተ ወዘውጁከል ጀና አንተና ባለቤትህ የት ኑሩ ተባሉ? ጀነት። አደም ብቻው ነው። ይኸው ጀነት በጸጋ ተሞልታለች። ጀነት ውስጥ የሌለ ጸጋ የለም። ተንበሻብሿል። በጀነት ውስጥ በስፋት ጸጋ አለ። የጸጋ አይነት ይሄ ነው ብለህ የማታስበው ጸጋ አለ። ነገር ግን ያለ ሐዋ ይሆን። ስለዚህ ማን ተፈጠረች ማለት ነው? ሐዋን አላህ Subhanahu Wa Ta'ala ሰጠው ለአደም። ለምን? እርጋታ እንዳገኝ፣ እርካታ እንዳገኝ፣ ጸጋው እንዲሟላ፣ ምግብ፣ መጠጥ፣ ፍራሽ ብቻ ሳይሆን አልጋው ምኑ ብቻ ሳይሆን የአልጋው የምግቡ የሁሉም ማሟያ የአይን ማረፊያ የሆነችዋን ባለቤቱን እናታችንን ሐዋን ለአባታችን አደም አላህ Subhanahu Wa Ta'ala ሰጠ። አንተም ካንተ በታች ላሉት አደምና ሐዋን አንተና ሚስትህ። ስለዚህ ያው ትዳር ላይ ተመልከቱ። አንተና ባለቤትህ እንግዲህ የሰው ልጆች መነሻ ዋናው አላህ Subhanahu Wa Ta'ala አደምን ከፈጠረ ከሁሉም በላይ ካደረገው በኋላ ካስተማረው በኋላ ይሄንን ትልቅ ጸጋ አላህ Subhanahu Wa Ta'ala ሰጠው። ለዚህም ነው በሌላ ቃል የገባለታል ጀነት ትልቅ ጸጋ ናት። ኢነ ለከ አላ ተጅዋ ፊሃ ወላ ተዕራ አንተ ጀነት ውስጥ አትራብምም አትታረዝምም አይዞህ አለው። ይሄ አለህ ላንተ አለው። ወአነከ ላ ተظመኡ ፊሃ ወላ ተضሐ አንተ ጀነት ውስጥ ምን አትሆንም አትጠማምም፣ ፀሐይ ሙቀትም አይጎዳህም። ጥሩ ጸጋ አለልህ ተንበሻበሽ አለው ከነ ባለቤቱ ማለት ነው። ነገር ግን ዓሻ አደም ዓለይሂ ሰላም ማዓሽ ከዘውጀቱ ጋር የኖረውን ያክል ኖረ። አላህ Subhanahu Wa Ta'ala ያስጠነቅቀው ነበር إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى ይሄ ሸይጣን ጠላትህ ነው፣ ለባለቤትህም ላንተም ጠላት ነው። አደም ተጠንቀቅ፣ ከጀነት እንዳያስወጣችሁ ትቸገራለህ ብሎታል። ትቸገራለህ ከጀነት እንዳያስወጣህ። ነገር ግን ፈወስወስ ሸይጣን ወሰወሰ፣ እንዲወጡ አደረጋቸው። ፈቁልና ህብጡ ጀሚዓን በሉ ከጀነቴ ውረዱ አልናቸው ይላል አላህ Subhanahu Wa Ta'ala። እንግዲህ አላህ Subhanahu Wa Ta'ala ለአደም ማንን ሰጥቶት ነበር? ማረፊያ ሐዋን ሰጥቶት ነበር፣ እናታችንን ማለት ነው። ስለዚህ ትዳር ትልቅ ነገር ነው። የአባታችን የሰው ልጆች መነሻ የሆኑት አደም እናታችን ሐዋን አግብተው አብሮ ኖረዋል፣ ወልደዋል፣ ከብደዋል፣ ተከባብረዋል። በዚህ ነው መኖር ያለብን። ስለዚህ እንደ ቀላል ነገር አንመልከተው። አገባው ለኔ እንደው ዝም ብሎ እንደማንኛውም የህይወት ኑሮ የሃይዋን ኑሮ አይደለም መኖር ያለብን። ስሜትን ለመርካት ብቻ አይደለም። ነዓም ሚስት ስታገባ ስሜትን ለመርካት ብቻ አይደለም። ስሜትህን ረክተህ ከሐራም ራስህን ጠብቀህ ሚስትህንም ትጠብቃለህ። በዛ ላይ ደግሞ ወለደን ሷሊህ የሚባል ለመውለድም ብለህ በውስጥህ ማሰብና መነየት አለብህ። አጅር አለህ እኮ በማግባት ደመወዝ አለህ እኮ ከአላህ አጅር አለ፣ ይመዘግባል። ግንኙነት ባደረግክ ቁጥር ራሱ እኮ ሶደቃ እኮ ነው ሀቢቢ። ብር የለህም አይደል? እስኪ በዚህ እንኳን